ሰላም ሰላም የመሩ ሚዲያ ቤተሰቦች እንኳን ወደ መሩ ሚዲያ ቻናል በሰላም መጣችሁ። ቪዲዮን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። አስተያየታችሁ ኮመንት ሴክሽን ላይ አኑሩልኝ። ስለመጣችሁም ከልብ አመሰግናለሁኝ። በህይወቴ ውስጥ የማረሳው ከባዱ ታሪኬ ከታሪኬ ማህደር የተቀነጨበ። መሬም እባላለሁ። የገጠር ልጅ ነኝ። የምኖረው ግን አዲስ አበባ ነው። የአዲስ አበባ ኑሮ በጣም ውጣ ውረድ የበዛበት፣ ነገሮች ምቹ ያልሆኑበት፣ ለአንዱ ያማረችለት ለአንዱም ያጎሳቆለችው። በዚህ የህይወት ውጣ ውረድ ላይ አንድ ቀን ህይወቴ ተቀየረ። እንደ ማንኛውም ሰው ሰርቼ መግባት አቃተኝ። በራሴ መንቀሳቀስ እስከሚያቅተኝ ድረስ አደረሰኝ። በቀላል ህመም ነበር የጀመረኝ። በራስ ምታት፣ ዝም ብሎ እንደማዞር ነገር፣ አቅም እንደማነስ፣ ምግብ መከልከል፣ ሰውነቴ ትኩሳት፣ ብቻ እየባሰ ሄደ። ሐኪም ቤት ለሐኪም ቤት፣ መድኃኒት፣ መርፌ ሰውነቴ ላይ ተፈራረቁብኝ። ውበቴ ረገፈ፣ ሰውነቴ አለቀ፣ ውስጤ ደቀቀ፣ አቅም አጣሁ። አልጋ ላይ ወደቅኩኝ። ለአንድ ዓመት ያህል ያለማቋረጥ ስታከም ቆይቼ ከአቅም በላይ ሲሆን ከቤተሰቦቼ ተነጋግረን ክፍለ ሀገር የባህል መድኃኒት የሚሰጡ 1000 አለ ብለን ተነጋገርንና ወደዛ ልሄድ ተወሰነ። ታላቅ እህት ያለች፣ እሷ ይዛኝ እንደምትሄድ ተነጋግረን በጠዋት ተነስታ መጣች። በር ስታንኳኳ ታናሽ እህቴ ከፈተቻት። ስትገባ ተኝቼ ነበር። መተኛት ማለት የህመም እንጂ የእንቅልፍ አይደለም። ካልጋዬ መውረድ አቅቶኝ የልጄን አይን እያየው ነበር። እሞት ይሁን እተርፍ፣ ድጋሚ አቅፋሃለሁ ወይስ አላይህም እያልኩ ከራሴ ጋር እያወራሁ፣ መልስ የሌለው ጥያቄ፣ ፍቺ የሌለው ህልም። በዛ ሀሳብ ላይ ሆኜ እህቴ መኝታ ቤት ከፍታ ገባች። እስካሁን አልተነሳሽም? ተነስቻለሁ አልኳት። እኮ ተነሺ፣ መኪና እንዳያመልጠን። እሺ አልኳትና እየተንፋቀቅኩ ልጄን አይኑን እያየሁት ወረድኩ። አይኖቼም ባዝለዋል፣ ግን ማልቀስ አልፈለኩም። እንባ መገደብ ይቻላል እንዴ? መዋጥስ ይቻላል? እኔ ግን እንባዬን ዋጥኩት። እንባ ውጣችሁ ታውቃላችሁ? ለማልቀስ ፈልጋችሁ ሰው እንዳያያችሁ ተደብቃችሁ ታውቃላችሁ? ወደ ውስጣችሁ ሳልቅሳችሁ ታውቃላችሁ? ወደ ውስጥ ያለቀስኩት። እንደምንም ካልጋ የተነሳሁና ልብሴ መልበስ ጀመርኩ። እህቴ ያመጣችና ሱሪዬን አለበሰችኝ። አንደኛዋ ከላይ ሺቴን ደረበችልኝ። ለእግሬ ካልሲ ያደረጉና ጫማዬን አለበሱኝ። እህቶቼ ማሳዘኑኝ። በጣም ነው የሚወዱኝ። ታላቃቸውም ታናሻቸውም ስለሆንኩ መመኪያቸው ነኝ። የነሱ መደገፊያ፣ በመሃል ያለው የነሱ እንቁ ነኝ። እንደ እንቁ ነው የሚያዩኝ። የተናገርኩት ነገር በሙሉ ያምኑኛል። ያዘዝኳቸው ነገር በሙሉ ያደርጋሉ። የሆነ ነገር ሲያደርጉ እኔን ሳያማክሩኝ አያደርጉም። ከልባቸው ነው የሚወዱኝ። ትዕዛዜን ይፈጽማሉ። እኔም በጣም ነው የምወዳቸው። ለእነሱ የሚሰጥ ነገር ኖሎኝ የምሰስትባቸው ነገር የለም። ያለኝ ነገር በሙሉ የእነሱ ነው። እነሱም በእኔ ሰስተው አያውቁም። ያላቸው ነገር በሙሉ የኔ ነው። ፊቴ ሲጠቁር እንኳን አይወዱም። እንኳን እንደዚህ ታምሜ። አለበሱኝና ተነስቼ ልቆም ስል ልጄ ከኋላ ልብሴን ያዘው። አለቀሰ።
ውስጡ ነገረው መሰለኝ። አባቴ ለምን ተነሳህ? ተኛ፣ ጠዋት ነው። እምብየው ከአንቺ ጋር ነው የሚሄደው አለ። አባ የትም እኮ አልሄድም፣ ሱቅ ነው ወጥቼ የምመጣው። እምብየው ብስኩት አትፈልግም? እፈልጋለሁ አለ። ልጅ አይደለህ? ብስኩትና ከረሜላ አታልለዋል። ሌላስ ምን ላምጣለህ አልኩት እንዳያለቅስ ብዬ። ከረሜላም ማስቲካም። እሺ የኔ ልጅ እስከመጣ ድረስ ተኛ እሺ አልኩት። መምጣቴን እንኳን ሳላውቅ፣ ድጋሜ እሱን ማየቴን እንኳን ሳላውቅ እንደምንም አባብዬው ትቼ ወጣሁ። ወደ ሳሎን ስወጣ ትልቁ ልጄ ብድግ አለ። ለሱ ማታ ነግሬው ነበር ሐኪም ቤት እንደሚሄድ ያውቃል። አባዬ በቃ ቻው። አለቀሰ። መጥቶ ተጠመጠመብኝ። ማሚ ወይ አባቴ ድነሽ ትመጫለሽ አይደል አለኝ። አዎ አባቴ እድንልሃለሁ እሺ፣ ቶሎ ነው የምመጣው ደግሞ አልኩት። እሺ ብሎ ሄዶ ተቀመጠ። ታናሽ እህቴ ሁለቱም እቅፍ አድርጋቸው በቃ ቻው ብላ እያለቀሰች ተመለሰች። እንባዋ ሲወርድ አየሁት። እሷም አሳዘነችኝ። እነዚህ ልጆች አንቺ ላይ ነው ትቼ መሄደው ብዬ በጣም አዘንኩላት። ድጋሚ የምመለስ አልመሰለኝም። ድኜ የምመጣ አልመሰለኝም። ውስጤ በጣም ፈርቶ ነበር። ግን መዳን ስለነበረብኝ ነው መሄደው። መዳን አለብኝ። የሚፈልጉኝ ሰዎች አሉ። ልጆቼ ይፈልጉኛል፣ ቤተሰቦቼ ይፈልጉኛል። በቃ መዳን አለብኝ። ከእቴ ጋር ተያይዘን ወጣን። አውቶቡስ ተራ ደረስን። መኪና ውስጥ እንደገባን በሞላ መኪና ነበር የደረስነው። ሾፌሩ ተንቀሳቀሰ። እሱ መሪው ይዘውራል። እኔ ጭንቅላቴ ውስጥ ሀሳብ እዘውራለሁ። ወደ ልጆቼ ሄዳለሁ፣ መልሼ ወደ እናቴ ሄዳለሁ፣ እመለሳለሁ፣ ወደ እህቶቼ ሄዳለሁ። ህይወቴ ዝብርቅርቅ አለብኝ። የእውነት ተመልሼ ደህና ሆናለሁ? እንደ በፊቱ መሆን እችላለሁ? ከራሴ ጋር አወራለሁ። በቃ ከዳንኩም ልዳን፣ ካልዳኑም ምን አደርጋለሁ? ህመሙ ውስጥ ያሰቃየኝ። ተሰቃየሁ። አንዴ እህቴ እግር ላይ እየተኛሁ፣ ሌላ ጊዜ ቁጭ እያልኩ ያስታውከኛል። በቃ ስቅት እያልኩ ግማሽ መንገድ ደረስን። መኪናው ለምሳ ቆመ። መኪናው ካቆመ በኋላ ረዳቱ ብድግ አለና ሁላችሁም አዳምጡኝ፣ 30 ደቂቃ ብቻ ለምሳ አለና ወረደ። ተሳፋሪው ተነጫነጨ። 30 ደቂቃ ምን ልናደርግበት ነው? 40 ደቂቃ አሉት። በ10 ደቂቃ ምን ይለውጡ ይመስል ናኳቸው። ባይበሉስ? ቢቀርባቸውስ? ዝም ብለው ቢሄዱስ አልኩ። ጤነኛ ስለሆኑ ቀንቼባቸው። ሰው እንደፈለገ እየሆነ ለምንድነው ለደቂቃ የሚከራከረው ብዬ በውስጥ ያሰብኩ። ሁሉም እየወረዱ ከፊት ለፊታችን አንድ ጸየም ያለ ልጅ አትወርዱም? ኑ እንውረድ፣ አየር ስትወስጂ እኮ ደህና ትሆኛለሽ አለኝ። እህቴም ተቀበለችው። አዎ ትንሽ ንፋስ ተቀበይና እንውረድ አለች። እህቴ አልችልም ውረጂ አንቺ ያልኳት። መልሳ ተዋት በቃ እኔ የሆነ ነገር ይዤላት እመጣለሁ፣ ሂድ ውረድ አንተ አለችው። ምን ላምጣላችሁ ሲል ኧረ ምንም እኔ እገዛለሁ ብላ ወረደች። ትራሴን አስደግፋኝ። ትራስ እንዳይመስላችሁ የልብሳችን ሻንጣ ትራስ አርጋልኝ ነው። እሱን አንተረሳኝ ወረደች። ብስኩት፣ ጁስ፣ ውሃ፣ ዳቦ ገዝታ መጣች። እስቲ ትንሽ ቀና በይ አንዴ፣ ትንሽ ነገር ብይ፣ ጁስ ጠጪ፣ ምንም ይቅርብኝ እህቴ፣ ተይኝ አንቺ ብይ፣ እያመመኝ ነው፣ ዝም በይኝ፣ አታናግሪኝ አልኳት። አሳዘነችኝ። በእኔ እያሰቃየኋት ነው። በእኔ እየተሰቃየች ነው። ከኔ ህመም የበለጠ የእሷ መሰቃየት አሳዘነኝ። ከፌስታል አንድ ነገር አወጣች።
ቸኮሌት ነበረ። ቸኮሌት በጣም እወዳለሁ። ሁሌም ቤቴ ስትመጣ ያለ ቸኮሌት አትመጣም። አየሽ ቸኮሌት አመጣሁልሽ አለችኝ። ያን ቸኮሌት የዛ ቀን ለእኔ ሬት ነበር የሆነብኝ። ይቅርብኝ አልበላም አልኳት። እያየሁት አቅለሸለሸኝ። አይኔን አየችኝ። ያፈነችውን ባዋ አረገፈችው። እቅፍ አርጋ አቀፈችኝ። ለእኔ ለእህትሽ ያልጋወረችኝ። እህቴ ያሳዘነችኝ። ታላቄ ናት፣ ግን እንደ ታላቋ ነው የምታየኝ። መመኪያዋ ነኝ፣ መደገፊያዋ፣ አማካሪዋ፣ ጓደኛዋ፣ እህቷም ነኝ፣ ሁሉም ነገሯ። እኔ በሞት የት ነው የምትሄደው ብዬ አልሳዘነችኝ። ለማን ነው ምስጢሯ የምትነግረው ብዬ አሳዘነችኝ። ማን ያማክራታል አልኩ። ይሄን እያሰብኩ ተሳፋሪዎቹ ተመልሰው መጡ። እህቴ ሰው እንዳያት እንባዋን ጠረገችው። ተሳፋሪዎቹ ገብተው ሹፌሩ መጣ። ረዳቱ ተከተለው። የቀረ ሰው የለም አለ ረዳቱ። ተሳፋሪ ወደ ግራ፣ ወደ ቀኝ፣ ወደ ኋላ ተሽከርክሮ ሰው መፈለግ ጀመረ። ሂድ ሁሉም ገብተዋል አሉት። መንገዱን ቀጠለ። እሱ ይዘውራል፣ እኔ ጭንቅላቴ ወደ ልጆቼ ሄዷል። ልጆቼን አሰብኳቸው። እስካሁን እንዴት ውላችሁ ይሁን? እውነት ሱቅ የወጣ መስሎህ ይሁን? ልጄ እየጠበክ ይሁን ወይስ እያለቀስክ? ብቻ ውስጥ እየተረበሸ መንገዱን ቀጠልን። በዛ ህመም በዛ ስቃይ እየተጓዝን መኪና ማቆሚያው ጋር ደረስን። መኪናው ሲቆም አባቴ መንገድ ላይ ቆሞ ጠብቆን ነበር። አንገቱን አስገብቶ ሲያይ ያገኘን። ካጠገቤ የነበረው ልጅና እህቴ ተደግፋ አወረዱኝ። እህቴ ነይ ቀስ በይ እግርሽን አውርጂ ያለችኝ። አባቴ ሮጦ መጣ። ሲያየኝ ደነገጠ። እንዴት አመምኩ አልመሰለውም ነበር። እንደዚህ አሞሽ ነበር ወይ አለኝ። ደህና ነኝ እኮ አልኩት። ምን ደህና ነሽ? ለእኔ ለአባትሽ ያርገው። እቅፍ አረገኝ። የቱ ጋይ እንደሚስመኝ ግራ ገባሁ። ጉንጬን፣ ፊቴን አሳዘንኩት። አይኖቹ ሀዘን ለበሱ፣ እንባዎቹ ወረዱ። እንደምንም መሬት ላይ ያስቀመጡኝና ትንሽ ከተረጋጋን በኋላ የእግር መንገድ እንዳለው ተነግሮን መንገዳችንን ቀጠልን። አባቴ አገሩን አያውቀውም። እኛ ከተወለድንበት ሀገር ትንሽ ይርቃል። የረጅም ሰዓት መንገድ ነው። መሽቷል። በዛ ጨለማ የእግር መንገድ ተያያዝ ነው። ሁለቱ ጎን ለጎን ተደግፈውኝ ቀስ ብለን ማዝገም ጀመርን። ዳገት ቁልቁለት ጋር ስንደርስ አባቴ እንደ ሕፃን ልጅ አንስቶ ተሸከመኝ። አባቴ ሲደክመው እህቴ፣ እህቴ ሲደክማት አባቴ ተቀያይረው እንደምንም በዛ በስቃይ፣ በዛ ብርድ፣ በዛ ዝናብ፣ በዛ መንገድ እንደምንም ቦታው ደረስን። ቦታው ደርሰን እንደገባን ሕክምና የሚሰጠው ሰው ጥሩልናልን። አንድ ትንሽ ልጅ ወጣ። አሁን መምጣት አይችሉም፣ ነገ ጠዋት ነው የሚመጡት፣ እስከ ጠዋት ጠብቁኝ ብለዋል አለን። አባቴም እህቴም አዘኑ። የዛ ቀን ሳልታከም ማደሬ። ህመሜ እየባሰብኝ ነው፣ ሰውነቴ እያተኮሰ ነው። እንደምንም ጥራልኝ አለው አባቴ። ልጁ ተመልሶ ገብቶ ሲላቸው እስከ ጠዋት ጠብቁ አሉ። ድጋሚ ስቃይ፣ ድጋሚ ህመም። ከዛን ቀን ጀምሮ ለአንድ ዓመት ያህል ካልጋ ላይ ያልተነሳሁበት አዲሱ ህመሜ፣ አዲሱ ስቃይ አንድ ብሎ ቀጠለ።